አንድ ሰው በቀን ውስጥ ከ7 እስከ 9 ሰዓት መተኛት አለበት። ይህም ለአንጎል ጤንነት በጣም አስፈላጊ ነው። አስፈላጊ ከሆነባቸው ምክንያቶች አንዱ ምንድነው? አንጎል ቀኑን ሙሉ ስንንቀሳቀስ የተጠራቀሙ ኬሚካሎችን በከፍተኛ ሁኔታ የሚያስወግደው በእንቅልፍ ሰዓት ነው። ይህም ፕሮሰስ ጂ ሊምፋቲክስ ሲስተም ይባላል። ይህም ኬሚካል ካልተወገደ የመጠራቀምን አማይሎይድ ፕሮቲን ያሉ ኬሚካሎች በመጠራቀም ለወደፊት የተለያዩ የአንጎል ችግሮች ያጋልጡናል። ለምሳሌ እንደ አልዛይመርስ ያሉ በሽታዎች ሊያጋልጡን ይችላሉ። ሁለተኛው ጥቅም ምንድነው? ቀን ላይ ያከናወናቸው ተግባራት ትምህርት ሊሆን ይችላል ከሾርት ተርም ወይም ደግሞ የአጭር ጊዜ የማስታወስ ሂደት ወደ ረጅም ጊዜ የማስታወስ ሂደት የሚቀየርበት ሰዓት ነው፣ ወይም ደግሞ ሎንግ ተርም ሜሞሪ የሚቀየርበት ሰዓት። ሶስተኛው የሰውነት የበሽታ መከላከል አቅማችን የሚጨምርበት ሰዓት ነው። አራተኛ ሰውነታችን ራሱን የሚጠግንበት የሚያድስበት ሂደት ነው።